እዚህ እስር ቤት የገባ ሰው በህይወት መውጣት የማይችልበትና ዓለም ላይ ካሉ እስር ቤቶች በጣም ከፍተኛ ጥበቃ የሚደረግበት እስር ቤት በኤል ሳልቫዶር የሚገኘው ሴኮት እስር ቤት በአገሪቷ ላይ ከፍተኛ ብጥብጥ፣ ቀውስና ከባባድ ወንጀሎች የፈጸሙ የኤምኤስ 13 እና የባህሪ 18 ጋንግ መሪዎችና አባላቶችን ለማሰር በማሰብ 40 ሺህ እስረኞች እንዲታሰቡ በ2022 ነበር የተገነባው። እዚህ እስር ቤት የገባ ታሳሪ በምንም አይነት ሁኔታ በህይወት የመውጣት እድል የለውም። ታሳሪዎቹ በምንም አይነት ሁኔታ ውስጥ ቢሆኑ ራሱ ቤተሰቦቻቸው መጠየቅ አይችሉም። እንደውም ቤተሰቦቻቸው ይኑሩ ይሙቱ ምንም የሚያውቁት ታሪክ የለም። አንድ የእስረኛ ክፍል እስከ 150 ታሳሪ የመያዝ አቅም አለው። የሚተኙት ደግሞ ያለምንም ፍራሽ የብረት አልጋቸው ላይ ነው። እስረኞቹ ቀን ይሁን ማታ ይሁን ምንም የሚያውቁት ታሪክ የለም። ሁልጊዜ መብራት እንደበራባቸው ነው። ታሳሪዎቹ ደግሞ ከክፍላቸው የሚመጡት ለትንሽ ደቂቃ ስፖርት ለመስራትና መንፈሳዊ ትምህርትን ለመማር ብቻ ነው። ጠባቂዎቹ ደግሞ ለደህንነታቸው ሲባል ሁልጊዜ ፊታቸውን ሸፍነው ነው ስራቸውን የሚሰሩት። እስር ቤቱ 15 ሜትር ርዝማን ያለው የኮንክሪትና አደገኛ የኤሌክትሪክ ሽቦ አጥር አለው። 19 ትልልቅና ረጃጅም ማማዎችም አሉት። ማምለጥ እንኳን አይችሉም። ግን ማምለጥ እንኳን ቢችሉ ሙሉ እስር ቤቱ ዙሪያውን ሲራመዱበት ድምጽ ማውጣት በሚችል ጠጠር ነው የተሸፈነውና ያ ለጠባቂዎቹ እንደ አላርም ሆኖ ያገለግላቸዋል። ይህ እስር ቤት ከመሰራቱ በፊት ኤል ሳልቫዶር ውስጥ መኖር በጣም ከባድና አስቸጋሪ ነበር። እስር ቤቱ ከተሰራ በኋላ ግን ኤል ሳልቫዶር ለመኖርና ለጉብኝት ምቹ ከሆኑ ሀገሮች ውስጥ አንዷ መሆን ችላለች። በ2019 ናይብ ቡኬሌ ወደ ፕሬዚዳንትነት ከመጣ በኋላ ሀገሪቷ ላይ ትልልቅና ብዙ ለውጦችን ማምጣት ችሏል።